አድማጮች ሰበር ዜናዎችን እየሰማን እንገኛለን። የፋኖን ኃይሎች በተመለከተ እየተሰማ የሚገኘው መረጃ የአራት ኪሎ ቤተ መንግስት የብልጽግና ሹማምንትን ከፍተኛ ድንጋጤ ውስጥ የከተተ ሆኖ እየተገኘ ይገኛል። በተለይ የፋኖ ኃይሎች አሁን ላይ በዓለም አቀፍ ተቋማት በኩል እውቅናን ሊያገኙ በዝግጅት ላይ በሚገኙበት በዚህ ሰዓትም በጎጃም የሚገኘው አርበኛ ዘመነ ካሴ የብልጽግና ሰዎችን በከፍተኛ ሁኔታ ድንጋጤ ውስጥ የከተተ ተግባርን ስለመፈጸሙ ምንጮቻችን እየገለጹልን ይገኛሉ። እንደ ብልጽግና ሹማምንት እንደ ፌዴራል መንግስቱ ፍላጎት ቢሆን የፋኖን ኃይሎች በ3 ቀን ትጥቅና ቀበቶ እናስፈታለን፣ ጽንፈኛው ቡድን አያሳስበንም፣ እንዲሁ ደግሞ 90 በመቶ የሚሆነውን በፋኖ ኃይሎች መካከል የሚገኙ ታጣቂዎችን አጥፍተናቸዋል በማለት ከዚህ ቀደም በመንግስት የቴሌቪዥን ጣቢያዎች በኩል በተደጋጋሚ መግለጫዎች ሲሰጡ ቆይተዋል። አሁን ላይ ግን የፌዴራል መንግስቱ የፋኖ ኃይሎች ከአቅማችን በላይ ሆነዋል እያሉ ይገኛሉ። በተለይም ደግሞ ጠቅላይ ሚኒስትር አብይ አህመድ የሚተማመኑባቸው ከፍተኛ አዋጊዎቹ ጄኔራሎቻቸውና የጦር መኮንኖቻቸው በአጠቃላይ የፋኖን ኃይሎች በትጥቅ ትግል ማሸነፍ ተስኖናል፣ እባካቸው ጦርነቱን አስቆሞ ያለበለዛ መከላከያ ሰራዊቱ ማለቁ ነው ሲሉም ነው የተደመጡትም። ጽንፈኛውን ቡድን በትጥቅ ትግል አሸንፈን የአማራን ክልል ከተሞች ነፃ ማውጣት አንችልም፣ የፋኖን ኃይሎች ማሸነፍ የምንችለውም በሰላማዊ መንገድና በድርድር ብቻ ሊሆን ይገባል ሲሉ የተደመጡት የአገዛዙ ከፍተኛ የጦር መኮንኖችና ጄኔራሎችም በመላው የአማራ ክልል ከተሞች እየተካሄደ የሚገኘውን ውጊያ ለአንዴና ለፍጻሜው በሰላማዊ መንገድ እንዲጠናቀቅ እየጠየቁ ነው የሚገኙት። እንደ ጄኔራሎቹና የጦር መኮንኖቹ ጥያቄ ከሆነም አሁን ላይ መከላከያ ሰራዊቱ እየተዋጋ የሚገኘው ደጀን በሌለበት ሁኔታ ነው። የፋኖ ኃይሎች ግን እየተዋጉን የሚገኙት ደጀን ባለበት ሁኔታ ነው ሲሉ የተደመጡ ሲሆን ይሄ በሆነበት ሁኔታ የፋኖ ኃይሎች ምድራዊ አቀማመጡን ጠንቅቀው በሚያውቁበት በደጀን መካከል እየተዋጉ ነው የሚገኙት። መከላከያ ሰራዊቱ ግን በማያውቀው አካባቢ በማያውቀው ቦታ ጦርነት ገጥመዋል። ከዛም ባለፈ ደግሞ ህዝቡ በአጠቃላይ ጽንፈኛውን ቡድን የሚደግፍ የመከላከያውንም እንቅስቃሴ ለጽንፈኛው ቡድን የሚጠቁም ነው በማለት የገለጹት ከፍተኛ አዋጊዎችና የጦር መኮንኖችም ጠቅላይ ሚኒስትር አብይ አህመድም በመላው የአማራ ክልል ከተሞች እየተካሄዱ የሚገኙ ውጊያዎችን በአፋጣኝ እንዲያቆሙ፣ ወደ ሰላማዊ ድርድር እንዲመለሱ፣ ይህ ሊሆን የማይችል ከሆነ ግን የፋኖን ኃይሎች ፈጽሞ በትጥቅ ትግል ማሸነፍ እንደማይችሉ እየገለጹ ነው የሚገኙት ማለት ነው። አድማጮቻችን ይሄ ይበል የሚያሰኝ ነው። በተለይ ደግሞ በፌዴራል መንግስቱ በኩል ጽንፈኞችን በጥቂት ቀናት እናጠፋለን፣ እንደመስሳለን፣ ጽንፈኛው ቡድን አያሳስበንም ሲባል ቢቆይም አሁን ላይ ግን የፋኖ ኃይሎችን የትጥቅ ትግል ተከትሎ የፌዴራል መንግስቱ የሚተማመንባቸው ከፍተኛ አዋጊዎቹና ጄኔራሎቹ ጦርነት በቃን፣ ፋኖንም ማሸነፍ ተስኖናል ሲሉ እየተደመጡ ነው የሚገኙት። ይህንንም ተከትሎ ምናልባት ጠቅላይ ሚኒስትር አብይ አህመድም ከፋኖ ኃይሎች ጋር እያካሄዱ የሚገኙትን ውጊያ በጥቂት ጊዜ ውስጥ ሊያቆሙ እንደሚችሉ፣ መከላከያ ሰራዊቱንም ከመላው የአማራ ክልል ከተሞች ሊያስወጡ እንደሚችሉ የሚያመላክቱ መረጃዎች በስፋት እየተናፈሱ ይገኛሉ። ታዲያ በዚህም ደግሞ አዳዲስ የተላለፉ ውሳኔዎች እንዳሉ ሰምተናል። ለፋኖ ከፍተኛ አዛዦችና መሪዎችም ሹመትና ስልጣን እንዲሁ ደግሞ ሽልማት ለመስጠት በፌዴራል መንግስቱ በኩል ቅድመ ዝግጅት ስለመኖሩም ነው ምንጮቻችን እያመላከቱልን የሚገኙት ማለት ነው። ምክንያቱም ደግሞ ጽንፈኞችን አጠፋ እንደመሰስን ቢባልም አሁን ላይ እውነታው ያ እንዳልሆነ የሚያመላክቱ መረጃዎች በስፋት እየተናፈሱ ይገኛሉ። ከነዚህ መካከልም የፌዴራል መንግስቱ እና አብይና ኢታማዦር ሹም ብርሃኑ ጁላ የፋኖ ኃይሎች ለሻቢያና ለግብጽ እየተላላኩ ኢትዮጵያን ሊበትኑ ነው። ስለዚህ እነዚህ ኃይሎች በአፋጣኝ በሰላማዊ መንገድ በድርድር የማንቋጭ ከሆነ አገራችን ኢትዮጵያ እንደ የመንና ሶሪያ ልትበተን ትችላለች በሚል በፌዴራል መንግስቱ በኩል ግምገማዎች ስለመካሄዳቸው ተሰምተዋል ማለት ነው። ስለዚህ ይህንንም ተከትለው የፌዴራል መንግስቱ ያለምንም ቅድመ ሁኔታ በመላው የአማራ ክልል ከተሞች እየተካሄዱ የሚገኙ ውጊያዎችን ለማቆም እንደሚፈልጉም ነው
ምንጮች እያመላከቱ የሚገኙት ማለት ነው። አድማጮቻችን ሌላኛው ደግሞ የብልጽግና ሹማምንት እነ አብይ አህመድ በተለይም የፋኖ ኃይሎች ለሻዕቢያና ለህወሓት መላላካቸው ፍጹም ተገቢነት አይደለም፣ ባንዳነት ነው። በአፋጣኝ ለኢትዮጵያ ጠላቶች መላላካቸውን ሊያቆሙ ይገባል እያሉም ነው የሚገኙት ማለት ነው። ውድ አድማጮች ስለምትከታተሉን ከልብ እናመሰግናለን። በቀጣይ ቪዲዮቻችን እስከምንገናኝ ሰላም ጤና በያላችሁበት ይብዛልን። ሰላም ሆኑልን።